ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ ያልኩኝ እነሆ 4 የትምህርት አማራጮች ይዤላችሁ መጥቻለሁ። መጀመሪያ አማርኛ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዘኛ እና አራተኛ የግዕዝ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞ በቴሌግራም እና በኢንስታግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል እናስተምራችኋለን ማለት ነው። በየትኛውም የእድሜ ክልል በየትኛውም ቦታ ሆናችሁ በሚመቻችሁ ሰዓት ማታም ሆነ ቀን ከጧቱ 12 ሰዓት እስከ ሌሊቱ 7 ሰዓት 8 ሰዓት ድረስ እናስተምራለን። በሚመቻችሁ ሰዓት ደውላችሁ መማር ትችላላችሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው የትምህርት አይነቶች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁ ቆዩ። መልካም ቆይታ። ዛሬ ደግሞ 2 ፊደላት ያሉትን ቃላት ይዤላችሁ መጥቻለሁ። ስለዚህ እነሱን እያንዳንዳቸውን ፊደላቶችን እየጠራን በቃ ያጋጠመ ቃል እየመሰረትን ቃላቶችን እያነበብን እንሄዳለን። ከእናንተ የሚጠበቀው ታዲያ ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ እየጻፋችሁ እየተለማመዳችሁ መሄድ ይጠበቅባችኋል ማለት ነው። ስለዚህ የመጀመሪያዋ ማነች? እኛዋ ቆ ነቻ። ቆ የ ቆ ከቀ ቤተሰብ 7ኛ ፊደል ነች። የ ደግሞ ከየ ቤተሰብ 1ኛ ፊደል ነች። ባልና ምን የሚል ቆየ። ቆየ የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? እኛዋ ቆ ደግሞ ሎ። ቆ ከቀ ቤተሰብ 7ኛ ፊደል ነች። ሎ ደግሞ ካለ ቤተሰብ 7ኛ ፊደል ነች ማለት ነው። ባልና ምን የሚል ቆሎ። ቆሎ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ይሄኛው ወሎ። ወ ከወ ቤተሰብ 1ኛ ፊደል ነች። ሎ ደግሞ ካለ ቤተሰብ 7ኛ ፊደል ነች። በአንድ ምን ይላል? ወሎ። ወሎ። ወሎ የሚል ቃል መስርተው እናገኛቸዋለን። ቀጣዩ ደግሞ ይሄኛው ጣለ። ጣ ከጠ ቤተሰብ 4ኛ ፊደል ነች። ለ ደግሞ ካለ ቤተሰብ 1ኛ ፊደል ነች ማለት ነው። በአንድ ላይ ጣለ። ጣለ። ጣለ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ማኛ። ማ ከመ ቤተሰብ 4ኛ ፊደል ነች። ኛ ደግሞ ከኘ ቤተሰብ 4ኛ ፊደል ነች። በአንድ ላይ ምን ነው የሚል? በአንድ ላይ ማኛ። ማኛ። ማኛ የሚል ቃል መስርተው ይገኛሉ ማለት ነው። እሺ ቀጣይ ደግሞ ከዚህ ጋር ያለው ማር። ማ ከመ ቤተሰብ 4ኛ ፊደል ነች። ር ደግሞ ከረ ቤተሰብ 6ኛ ፊደል ነች። በአንድ ላይ ማር። ማር የሚል ቃል መስርተው ይገኛሉ ማለት ነው። መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ቢሮ። ቢ ከበ ቤተሰብ 3ኛ ፊደል ነች። ሮ ደግሞ ከረ ቤተሰብ 7ኛ ፊደል ነች። በአንድ ላይ ይላል ማለት ነው። ቢሮ። ቢሮ። ቢሮ የሚል ቃል መስርተው አገኘናቸው ማለት ነው። ቀጣይ ደግሞ ከዚህ ጋር በሁለተኛ ደረጃ ተወ። ተ ከተ ቤተሰብ 1ኛ ፊደል ነች። ወ ደግሞ ከወ ቤተሰብ 7ኛ ፊደል ነች። በአንድ ላይ ይላል ተወ። 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 ቀጣይ ከዚህ ጋር ፈታ። ፈ ከፈ ቤተሰብ 1ኛ ፊደል ነች። ታ ደግሞ ከተ ቤተሰብ 4ኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? ፈታ። ፈታ። ፈታ የሚል ቃል መስርተው ይገኛሉ ማለት ነው። መስርተው ይገኛሉ። ቀጣዩ ከዚህ ጋር ደግሞ ይላል ዘራ። ዘ ከዘ ቤተሰብ 1ኛ ፊደል ነች። ራ ከረ ቤተሰብ 4ኛ ፊደል ነች። በአንድ ላይ ምን እንደሚል ገምት እስኪ? ዘራ። ዘራ። ዘራ የሚል ቃል መስርተው አገኘናቸው ማለት ነው። ቀጣይ ከዚህ ጋር ደግሞ ይሄኛው ምን ይላል? ዘር። ዘ ከዘ ቤተሰብ 1ኛ ፊደል ነች። ር ከረ ቤተሰብ 6ኛ ፊደል ነች። በአንድ ላይ ዘር። ዘር። ዘር የሚል ቃል መስርተው ይገኛሉ ማለት ነው። ይሄኛው ደግሞ ምን ይላል? ገጨ። ገ ከገ ቤተሰብ 1ኛ ፊደል ነች። ጨም እንዲሁ ከጨ ቤተሰብ 1ኛ ፊደል ነች ማለት ነው። በአንድ ላይ ምን ነው የሚል? ገጨ። ገጨ። ገጨ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ይላል ዋና። ዋ ከወ ቤተሰብ 4ኛ ፊደል ነች። ና ከነ ቤተሰብ 4ኛ ፊደል ነች። በአንድ ላይ ዋና። ዋና።
ዋና ሲጠብቅ ዋና አላፊ የበላይ የሚለውን ይወስዳል። ዋና ሲላላ ደግሞ ዋና ውሃ ዋና ወይም ስፖርት የሚለውን ይወስዳል ማለት ነው። እዚህ ጋር ደግሞ ቀጣዩ ዋለ ዋለ ዋ ማነች? ከቤተሰብ አራተኛ ነች እዚህ ጋር እንደነገርኳችሁ ማለት ነው። ለደግሞ ከለቤተሰብ አንደኛ ፊደል ነች። በአንድ የሚላል ዋለ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጣዩ ምን ይላል? ተራ ተ ከተ ቤተሰብ አንደኛ ፊደል ነች። ራ ደግሞ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ተራ ተራ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቀጣዩ መራ መ ከመ ቤተሰብ አንደኛ ፊደል ነች። ራ ደግሞ ከረ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል? በአንድ ላይ መራ መራ ይላል መራ ይላል ማለት ነው። እሺ እዚህ ጋር ደግሞ ቀጣዩ ሰሪ ሰ ከሰ ቤተሰብ አንደኛ ፊደል ነች። ሪ ደግሞ ከረ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ምን ያለ? ሰሪ 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 የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ምን ይላል? መሪ መ ከመ ቤተሰብ አንደኛ ፊደል ነች። ሪ ደግሞ እዚህ ጋር እንደነገርኳችሁ ከረ ቤተሰብ ሶስተኛ ነች ማለት ነው። በአንድ ላይ ምን ነው የሚል? መሪ መሪ መሪ። እሺ እዚህ ጋር ደግሞ ቀጣዩ ቆዳ ዳ ቆ ከቀ ቤተሰብ ስንተኛ ነች? ሰባተኛ ፊደል ነች። ዳ ደግሞ ከደ ቤተሰብ አራተኛ ነች ማለት ነው። በአንድ ላይ ይላል? ቆዳ ቆዳ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ይሄኛው ማን ይላል? አየ አየ አ ከአ ቤተሰብ አንደኛ ፊደል ነች። የ ከየ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ነው የሚል? አየ 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 ተመለከተ አስተዋለ የሚለውን ይወስዳል ማለት ነው። እሺ ቀጣይ ደግሞ ማነው ይሄ? በቂ ቂ በ ከበ ቤተሰብ አንደኛ ፊደል ነች። ቂ ደግሞ ከቀ ቤተሰብ ሶስተኛ ፊደል ነች ማለት ነው። በአንድ የሚላል? በቂ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ በላ በ ከበ ቤተሰብ አንደኛ ፊደል ነች። ላ ደግሞ ከለ ቤተሰብ አራተኛ ፊደል ነች። በአንድ ምን የሚል? በላ 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 የሚል ቃል መስርተዋል ማለት ነው። ቀጣይ ከዚህ ጋር ደግሞ ይላል? መጣ መ ከመ ቤተሰብ አንደኛ ፊደል ነች። ጣ ደግሞ ከጠ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል? መጣ 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 የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ይላል? ሄደ ሄ ከ ቤተሰብ አምስተኛ ፊደል ነች። ደ ደግሞ ከደ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን የሚል? ሄደ 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ይችኛው ማነች? ዞረ ዞ ከዘ ቤተሰብ ሰባተኛ ፊደል ነች። ረ ደግሞ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ምን ይላል? ዞረ 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 የሚል ቃል መስርተው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ጉዞ ጉ ከገ ቤተሰብ ሁለተኛ ፊደል ነች። ዞ ከዘ ቤተሰብ ሰባተኛ ፊደል ነች። በአንድ ላይ ምን ይላል? ጉዞ 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 የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ቀጣዩ ዞማ ዞ ከዘ ቤተሰብ ሰባተኛ ፊደል ነች። ማ ደግሞ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ይላል? ዞማ 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 የሚል ቃል መስርተዋል ማለት ነው። እሺ ቀጣይ ጋር ደግሞ የመጨረሻው ዛፍ ዛ ከዘ ቤተሰብ አራተኛ ፊደል ነች። ፍ ደግሞ ከፈ ቤተሰብ ስንተኛ ነች ማለት ነው? ስድስተኛ ነች ማለት ነው። ስለዚህ በአንድ ላይ የሚላል? ዛፍ ዛፍ የሚል ቃል መስርተው እናገኛቸዋለን። ውድ ተመልካቾች እዚህ ጋር የምታዩቸው ባለ ሁለት ፊደላት ስለሆኑ ያሉት ቃላቶች ማለት ነው። እነሱ ቀላል ስለሆኑ እናንተም እንደዚህ ሁለት ፊደላትን እያጋጠማቸው እየጻፋችሁ እያነበባችሁ እየተለማመዳችሁ መሄድ ትችላላችሁ። ለዛሬ ያለኝ ቪዲዮ ይህን ይመስላል። ነገ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ሁላችሁ፣ መልካም ትምህርት፣ መልካም ስራ